ታዋቂዋ ኬንያዊቷ የማራቶን ክብረ ወሰን ባለቤት ቼፕጌቲች ለ3 ዓመታት እገዳ እንደተጣለባት ተሰማ። ኬንያዊቷ የማራቶን የዓለም ክብረ ወሰን ባለቤት የሆነችው ሩት ቼፕኬቲች አበረታች መድኃኒቶችን በመውሰዷና በዚህም ደግሞ እነዚህን አደንዛዥ እጾችን መጠቀሟን አምና መቀበሏን ተከትሎ ነው ለ3 ዓመታት የታገደችው። ቼፕጌቲች አደንዛዥ እጽ መጠቀሟ በምርመራ በመረጋገጡ በጊዜያዊነት ታግዳ የነበረ ሲሆን በተለምዶም አበረታች ቅመሞችን ለመሸፈን ጥቅም ላይ ይውላል የተባለ መድኃኒትን ወስዳ ነበር። የቼፕጌቲች 2 ሰዓት ከ9 ደቂቃ ከ56 ሰከንድ በሆነ ክብረ ወሰን የዓለም ክብረ ወሰንን ያስመዘገበችው የቺካጎ ማራቶንን ጨምሮ ናሙናውን ከመወሰዱ በፊት የተመዘገቡ ስኬቶቿ ግን አይሰረዙባትም ተብሏል። ዲ አትሌቲክስ የተሰኘው ድረገጽ እንደዘገበው የ4 ዓመት እገዳ እንዲጣልባት ቢጠየቅም የ31 ዓመቷ አትሌት ጥሰቶቹን አምና ስለተቀበለች ቅጣቱ ወደ 3 ዓመት ተቀንሶላታል ተብሏል። በአትሌቷ ስልክ ውስጥ የተገኘው ማስረጃ መመርመሩም ይቀጥላል ተብሏል። ይህም ከ2022 ጀምሮ የተጻፉ መልእክቶችንና አውቃ ነው በደሟ ውስጥ አበረታች ቅመም መኖሩ እንዲረጋገጥ ያደረገችው የሚለውንም ጭምር ይጠይቃል። የመርማሪው ክፍል ኃላፊ ብሬት በሁኔታው ሲናገሩ የምርመራው ጉዳይ እስካሁን ድረስ አልተፈታም፣ ሌሎች ምርመራዎችም ይቀጥላሉ